የዮናስ ታሪክ በብሉይ ኪዳን ውስጥ በጣም ታዋቂ ከሆኑ ታሪኮች ውስጥ አንዱ ነው። በመጽሐፍ ቅዱስ ውስጥ በትንቢተ ዮናስ ምዕራፍ 1 እስከ 4 ባለው የመጽሐፍ ክፍል ውስጥ ይገኛል። የእግዚአብሔር ቃል ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደ ፊቴ መጥቷልና በእርሷ ላይ ስበክ አለው። ዮናስ ግን ለመሄድ ፈቃደኛ አልነበረም። ይልቅ በተቃራኒው አቅጣጫ ወደምትገኘው ወደ ተርሴስ በሚሄድ መርከብ ላይ ተሳፍሮ ከአምላክ ትእዛዝ ለማምለጥ ሞከረ። እግዚአብሔርም ባህሩ ላይ ታላቅ ነፋስን አመጣ። ባህሩም ታላቅ ማዕበል ሆነ። መርከቢቱም ልትሰበር ቀረበች። መርከበኞችም ፈሩ። እያንዳንዳቸውም ወደ አምላካቸው ጮኹ። መርከቡም እንዲቀልላቸው በውስጡ ያለውን ዕቃ ወደ ባህሩ ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር። ከባድ እንቅልፍም ተኝቶ ነበር። የመርከቡም አለቃ ወደ እሱ ቀርቦ እንዳንጠፋ እግዚአብሔር ያስበን ዘንድ እግዚአብሔርን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህሩ ጣሉኝ፣ ባህሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድር ሊመልሱት አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ዮናስንም ወስደው ወደ ባህሩ ጣሉት። ባህሩም ከመናወጥ ጸጥ አለ። እግዚአብሔርም ዮናስን የሚውጥ ታላቅ ዓሣ አሰናዳ። ዮናስም 3 ቀንና 3 ሌሊት በዓሣው ሆድ ውስጥ ነበር። እግዚአብሔርም ዓሣውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። የእግዚአብሔርም ቃል ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላት አለው። ዮናስም ተነስቶ ወደ ነነዌ ሄደ። ወደ ከተማይቱም ገባ። ለሕዝቡም ሁሉ በ3 ቀን ውስጥ ነነዌ ትጠፋለች ብሎ ነገራቸው። የነነዌ ሰዎች እግዚአብሔርን አመኑ፣ ለጾም አወጁ። ከታላቁ እስከ ታናሽ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። እግዚአብሔር የነነዌ ሰዎች ንስሐ እንደገቡ ባየ ጊዜ ምሕረት አሳይቶ ከተማይቱን ከጥፋት ራራላት። ነነዌ እንድትቀጣ ስለፈለገ ዮናስ ተበሳጭቶ ከከተማው ወጣ። በስተ ምስራቅ በኩልም ተቀመጠ። እግዚአብሔር ተክል አዘጋጀለት፣ በራሱ ላይ ጥላ እንዲሆንለት። ዮናስም ስለ ተክሉ እጅግ ደስ አለው። በነጋታው ግን ወገግ ባለ ጊዜ ተክሉ ላይ የወጣችው ትል ሙሉ በሙሉ ተክሉን አደረቀችው። ዮናስም በከባድ ፀሐይና ነፋስ ተመታ፣ ሞቱንም ተመኘ። እግዚአብሔርም ለዮናስ አንተ ትበቅል ዘንድ ላልደከምክባት ላላሳደግካት በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ተክል አዝነሃል። እኔስ ቀኛቸውንና ግራኛቸውን ለማይለዩ ከ120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ እንዴት አላዝንም አለው። ዮናስም በእግዚአብሔር ምሕረትና ርኅራኄ ተገረመ።